ያቃለው ካዲላክ ሰላም እንዴት ናችሁ? ዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሸይና አለን። እንግዲህ ዛሬም እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮቹ አብራችሁን ቆዩ። እናቴ ላይ እምነት እስከማጣ ለምን እንደዚህ እንደደበደበች ልንገራችሁ። ቀኑ ቆንጆ የእሁድ ነበረ። መንገድ ላይ እየሄደ ይቅርታ፣ ሰላም እንዴት ናችሁ? እናትና ልጅ ናችሁ? ቲክቶክ እየሰራን ነበር። ለቲክቶክ የሆነ ጥያቄ ብጠይቃችሁ ችግር የለም አይደል? እሺ፣ ችግር የለም። እሺ፣ መጀመሪያ ካንቺ ብንጀምርስ? እሺ፣ 4 ሚሊዮን ብር ይሰጥሽና እናትሽን በጥፊ መቻት ብትበይ ትመቻታለሽ ወይስ አትመቻት? እንዴት ነው መመታት? እኔ 4 ሚሊዮን አይደለም 4 ቢሊዮን ቢከፈል እናቴን በፍጹም አልነካትም። ዋው ሎያል እንግዲህ። እሺ ማዘርዬ እርሶስ ይመቷታል? 4 ሚሊዮን ቢሰጡት በጥሬ ነው የምትሰጠኝ? በጥሬ ነው የምትሰጡት? ታርገና ማቀምሳት ነው ላግዘው? እሺ ደስ ይለኛል። ምን ትሆኛለሽ? እሱስ እኔ ራሱ እማዬው ነው ብላት ተደረበሱ ከሸለምኩ አይቀር 4 ሚሊዮን ኤክስ ናት እንዴ? 4 ሚሊዮን ብር ከሸለማ አይቀር ነው። አረ ጨረሷት በዛ አይደለም ኤክስ ናት እንዴ? ጀለስ ማለት ማክሰን ቀይረን ይመጣ እንዴ? እድል አይታለፈም አሉ ማዘር። እድል አይታለፈም በጨረሻ። አይ እሱ እኔም በሆነ አራማ መቼም ችግር የለም በነጻስ እንዴ ተመትቻለሁ ብዬ ግን ይሄ የግድያ ሙከራ ገደሏት እኮ መጨረሻ ላይ አፈሯት እኮ በሹራ። አረ ችግር የለም የምትል መስሎኝ ነበር እሷ ራሱ ማለት መጀመሪያ ላይ ሁላ ድብደባ ስላለች 4 ሚሊዮን ብር ይሰጥሽ ተመቻታለሽ ብትሰብላ እምቢ ብላ ለምን እምቢ አልሽ ተብላ የምትመጣል ይመስላል። ጓደኛችሁ እንዳይሳካለት ትፈልጋላችሁ? ሸር ትሬኒንግ ሴንተር ዶሮ ጭራሽ ጥቁር ዶሮ ዓለም አቀፍ ዕውቀትን ያካበቱ ባለሙያዎችን ይዘን ከሸር ቤዚክ ፕሪንሲፕል ጀምሮ እስከ አድቫንስድ ሸረኖሚክስ እናስተምራለን። ጥቁር ዶሮ ከመወርወር ጀምሮ አድቫንስድ ሴፋሎሜትሪክ ሸረኖሚክስ መሳሪያዎች ስልጠና መስጠት ጀምረናል። ዘመን አፈራሽ ባመጣው ቴክኖሎጂ በሸር ሲሙሌተር ለተማሪዎቻችን ስልጠናን እንሰጣለን። በዚህ ዓመት 8ኛ ዙር ተማሪዎቻችን አስመርቀን ሸር ትሬኒንግ ሴንተር ምቀኝነት ይለምልም። እዚህ ደግሞ ይለያል። ምቀኝነት ይለምልም ብሎ እያስተማረው ቆይ እንትን የሰጠው ኮርስ ምናምን እየሰጠ የወረወረው ተመልሶ እንዲበራው በዘመኑ እንትኖች እንዲመጣ ነው ተበሮ ትሬኒንግ እየሰጠው እኮ አገዳደሉን እያየሰየው አገዳደሉን እንዴ ትሬኒንግ እየሰጠው መስለኝ እኮ ገብጥሮ ተመልሶ እንዲመጣ በዲጂታል ዘመን ባፈራቸው አለኮ ዶሮ ይዘው ነው የሚማራው ግራጁዌት የሚያደርግ ግን ማለት ነው። ይሁን አንዳንድ እንትን ትምህርት ቤቶች ማስታወቂያ በቃ ደከለ ያደርገው። በነገራችን ላይ እኮ አለ ማለት ይሄ ጥንቆላ ምናምን ትምህርት ቤት አውሮፓ አለ ከምር አውሮፓ አለ የጥንቆላ ትምህርት ቤት አለ ከምር ብዙ ተማሪዎች የሚማሩበት ማለት ነው። ለጥንቆላ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ እኮ ነው ለዚህ ነው ለጥንቆላ ፐርፐዝ ብቻ አውሮፓ ውስጥ አለ። አውሮፓ እንግሊዝ የሆነ ወይ አውሮፓ ውስጥ ወይ አሜሪካ የሰሞት ቆይቷል ከሰማው 1-2 ዓመት ምናምን ነው ግን ዩኒቨርሲቲ አለ በስትክክል ረብሎ ከባድ ነው። በጣም ይቅርታ እናቴ። ምን ላድርግ መኪናሽን አቁመሽ ግቢ እኮ ያልኩሽ እንደምታዩ ፒስታ ነው ሰፈራችን። ያን መሰለ ሌክዠሪ ካር ወይ ፓራውቶ ወይ ጎማ አንድ ነገር ቢሆንብሽ በደላላ ኮሚሽን ምን ላድርግ ምን ብዬ ላሰራው ነው? ወሬኛ ነው ባክ። አሁን አገኘህልህ ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታያለሽ። አሁን ከ5 ደቂቃ በኋላ ራሱ ነገርኩ። እኔ መንጃ ፈቃድ ያለው ሰው ነው የምፈልገው። ካዲላክና ፎርዳን አስቀምጬ እኔ BMW ነው የምነዳው። ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላችሁ ከጥበቃው ጎን ለጎን ማለት ነው። ማርሼዲስ ማለት BMW። ስለዚህ ለሾፒንግ የሚወጣ ካዲላክና ከፎርዱ እያማረጠ ደግሞ ቤቴን ታውቀዋለህ እንዴ? ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ? ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት በእውነት አሳዝንሽ። አንቺ ትግልት ነው ያርክሽ ጋር ነው የምኖረው። ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስላለ ነው። ጸባዩ ካማረ ያው እኔ ያለው አይደለም
ያምጣል በቃ የምርጅ በእውነት ቻንስ አለው ጸባይ ካለው በእውነት እድላለሁ ነው የምትይው? እሺ በቃ 5 ደቂቃውን ይዤ እመጣለሁ። ይዘህ ትመጣለህ? አዎ እድላለሁ መጣል እንሂድ በቃ። ጥበቃውስ ስሚ ደላላ እንጂ መሀይም አይደለሁም። ይወጣልኝ ሎተሪ አሳልፌ የምሰጠው ኮሚሽን ስራ ይሻላል። ይሻለኝም ያውቃለሁ። ካዲላክ ሚሻለውን መርጧል እንዴ? ትችላለህ ስራ ትላለች እንዴ? በሚዳብደው ምናምን ይዞ እየወጣ ሾፒንግ የሚሰራ ሰው እድላለሁ። ጸባይ ካለው ደግሞ ባለቤት ሊሆን ነው አሰው። ይሄ ተላላኪነት ባለቤት ሆኖ ሌላ ተላላኪ ሊቀጥል እንዴ? ሚሻለና ተጠቀማ። እውነት ነው። ደላላ እንጂ ደደብ አይደለም። ደደብ አይደለም። ከአዳማ ዛፍ ላይ ትንጠላጠላለህ አይደል? ከአዳማ የመጣን ታክሲ ውስጥ የሶስተኛው ወንበር ላይ ልክ ቱሊንቱን እንዳለፍ ነው ቆንጆ ሴት አይደለም እኮ ሽፍቶች አይደለም። ክፉ ነገር አደጋ ደረሰ። አደጋ አይደለም እኮ ምን ነው ሂሳብ ከፍለህ እንደሷ ልክ የቱሉ ዲምቱ የክፍያ ጣቢያላ እሱ ልክ ልፍላለው ወያሉነት ዞር ከዛጋብ ባትሪ ከጋቢኖ ጀርባ ባትሪ ጋር የሚቀመጠው ልጅ አለ። እሺ በእግዚአብሔር ነገር የሚለው ምንም መሳፈር በሁሉም ባትለኝ እኔ አልነግርም። ከአዳማ እንደዚህ በኖርክ ምን አለ በኖርክ እንደዚህ አዳማ መመለስ ናፍቆኛል። እሺ ነገርኝ ምንድን ነው? እኔ ምንም አልነግርም። ልክ በቃ ልክ እንዳለፍ ነው ማለት ነው። የሆነች መጀመሪያ መነጽር አድርጋ ምናምን ከጋቢኖ ጎና አይደለም እንደዚህ ነገር አይደለም። ከአዳማ ወደ አይስለም ነው ማስተኝ ሉክ እኔ የሚሸገንን ነገር ነው። እኔ አልነግርም። በቃ እኔ አልነግርም። ከአዳማ ነው ያልከኝ? ዲምቢ ልጠይቋል ዶሪ አልነግርም። ለምን ጀመረው? ቆይ ላይናገር እንዴት እንደምታናዱ እንደዚህ አይነት ሰዎች እውነት ለምን ጀመረው? ደሞ አወራሩን አይተህ ያልገባበት ቦታ የለም እኮ ሶስተኛው ወንበር ላይ ተቀመጠ፣ ባትሪ ላይ ተቀመጠ፣ ፊት ለፊት ያለው ቆንጆዬ ሴት አለ። ያልገባ ግራ ገባው እኮ ሰው ለመገመት ራሱ ያው ረዳት ወጣ አንገቱን አጥማዘዋለ። ግራ ገባው። ምን ሊገምት ይችላል? ፈራቱ በሁሉም አትመለያ ኖሪ ሟሽ ይበልና ነግራለሁ ብላ የሚባል ነበር። እና ተው ወሬ ጀምራችሁ እንደዚህ የምታረሙ ሰዎች እረፍ። መብራት ለምን ተፈጠረ ይመስልሃል? ሀሪፍ እንደምልህ እንዴት እንደደበቅ አይደል እንዴ? መብራት ለምን ተፈጠረው? ልንታጠብበት ጋንጃ ሰባ ነው እንዴት እስቲ እንጠጣለን እንገልባለን። እነዚህ ባልና ሚስቶች የምትጠይቀው ጥያቄ እሱ የሚመልሰው መልስ አድርገው ግራ አጋባችሁ። እሷ ራሱ ምን አይነት ጥያቄ ሻወር ልንወስድበት እንጠጣለን። በልዩ ሰላዩ ለአንዲቷ ሀገሬ ሸክሟን አቅላዩ ዝናብና ውርጭ ሳይበግረኝ ፀሐዩ በሄድኩበት ሁሉ እንስታ ማላዩ ዛሬ በአንድ ቁልፍ የሚል ሚሽን ይዤ መጥቻለሁ። እናሳካው። በልዩ እንዴት ነህ? አንተ አብሮ አደግ እኮ ነኝ። እያየህ ልታልፈኝ ነበር። እንዴት ነህ? አንተ ራስን ማመን በሌለበት በስለላ ህይወት ጭራሽ ልጨብጠው እንዳትረሳ። 2 በር በአንድ ቁልፍ ካሳ የስ አስታውሺ ማለት ነው። በልዬ ሄደሽ ሚሽኔን ፉርሽ ሊያደርግ ይሄ ልጅ ልክ አይደለም እንዴ? ሁለት በር በአንድ ቁልፍ፣ 2 በር በአንድ ቁልፍ፣ 2 በር በአንድ ቁልፍ። በጣም ይቅርታ ወንድሜ፣ በስለላ ህግ መሰረት አንድ ኮድ ወርድ 3 የተደጋግሞ እስካልተጠራ ድረስ ባለቤቱን አናረጋግጥም። ለዛ ነው የቆየው። ጅል አልከኝ። ጅልነቴ
ብልጠቴ ስራዬን ሀገሬን ማኩራቴ ቁልፍ ላይ ቀብሌ ነው የቤት ቁልፍ ነው ሰለች እኔ የቤት ቁልፍ ልታቀብል ነው እንደዚህ ትልቅ ጀብድ የሰራ ነው መሰለኝ። ቀጣይ ምን ሊመጣ ነው እያልኩኝ ታለከ ነው እንዴ ራሱን ፊልም ላይ እንዳያቸው ነው የሰላይ ማለት አበለጸገ ራሱ ትችላለህ። እውነት እኔ ራሱ የሆነ ትልቅ ሚሽን ሲያበላሽ ምናምን እየጠበቅኩ ነበር። ቫዝሊን ጥቅም ለእጅና ለእግር ብቻ የሚመስላችሁ ሰዎች ተሳስታችኋል። ግርፋ ለከንፈር ለከንፈርም ይሆናል። ልክ ነው። ግርማ ዛሬ ገና ትክክለኛ ተናገረ። ለእጅና ለእግር አይደል? አንዳንድ ሰው ከንፈራቸው ሲደርቅ ምናምን ግርማ ሲመጣ ግን ምን ሊለው ብዬ ጠብቄ ባለኮ ሶስተኛውን ትሬንድ አሳየና ያለውን እኮ አለ ለእጅና ለእግራችን ብቻ አይደለም የምንጠቀመው አለኮ መልእክት ማስተላለፍ የፈለገውን አስተላለፍ። ግን እኛ አንሰማም ነው እኛ የምናየውን ብቻ ነው ምናምን ከጀርባ ያለውን ሴራ እንከተል። ፊት ለፊት ያለውን ብቻ ያየነውን ከንፈረንስ ተቀባይተናል። ለከንፈር ይጠቅማል። እናመሰግናለን። ምህሩ ጓደኛሽ የደወለች ነው። አንሳና ላውድ አድርገው። ጓደኛ ላውድ አይደረግም። ሄሎ አንቺ ውርደታም ሰውዬሽ ካላገባሁት እያለ ነው። ምን አስነክተሽው ነው? ቆይ አንቺ ምህሩ መልሽ ልደውልልሽ። ተይው አውሪያት። ቆይ ላስረዳ አብርሽ። ምኑን ነው የምታስረጂኝ? 2 ሳምንት ብንኳረፍ በእኔ ላይ ሌላ ቤት መስራት ስል ያ በቃ መስሎኝ ነው። አካሄድ የምትመለስ አይመስልም ነበር። የአንቺ ማቀባበል ታምኖ የጠበቀ እንጂ ለመኖር የተራመደ አይመስልም ነበር። በኋላ እኮ እንዳይፈልገኝ እንዳይደውልልኝ የራሴ ሰው እንዳለ ልነግረው ነበር። አትንገሪው። ከኔ ጋር እንደተጣላን አዲሱ ፍቅርሽን መቀጠል ትችላለሽ። ወደቀ በሻሎ አብርሽ ለካስ ከላከሰል ቃልማብ ምን አስባ ነው? 2 ሳምንት በጣም ከባድ ሰውዬ ነበረ። ጭራሽ ነበረ እንጂ መጀመሪያም ነበረ እንጂ ካለበለዚያ ላግባት እኮ ነው ያለው። ጭራሽ ዋው በ2 ሳምንት ውስጥ እዚህ ደረሰ። መጀመሪያም ነበረ ሪዘርቭ ነበር እንጂ አይ ሴት አናታም ምን ወንዶች ጋር እንደውም ይበሳል። እሺ ረበለው እንዴ አረስቲ ኮሜንት አድርጉ። የሆነስ ወንዶች ጋር ይበሳል። ረበለው ወንዶች እኮ በጋር ነው ይናገራሉ። ወንዶች ጋር ይብሳል። ወንዶች ለጓደኞቻቸው ይናገራሉ። ጋር ነው እና እቺም እኮ ለጓደኛዋ እኮ ተናግራለች። ይሄማ ጭራሽ ጓደኛዋ ራሱ ከዚህ ጋር እንደተለያዩ ነው የምታውቀው እኮ። ታዲያ እንደተለያዩ ነው የምታውቀው። እና የዚህ ቀን እኮ ነው ይዛለች እሷ ጭራሽ እሷ ከዛ በፊት ሪዘርቭ ይዛበታለች እዚህ ላይ። እሱን ሊሆን ይችላል። እኮ እሱን እኮ ነው የምልሽ። ቤስቲ ነው የሚለው። ሴት ግን አይናገሩ። ሳንመካከር ማናደርገው ነገር የለም። ቤስቲ ነው ከባድ ነው። ወንዶች ጋር ይብሳል። ማሽቃበጥ አይደለም። ባሌ ባይኖር ኖሮ እኮ ዛሬ አንተ ጋር ነበር ማለት እንዴ መጣም እንዴ? ምን ነው መምጣቴን ብታውቂ አይሸኝሽም ነበር ወይስ አትስሚውም ነበር? ማለት አይችሻለሁ። ልትዋሽኝ እንዳትሞክሪ። መደባበቅ እኮ አይጠበቅብንም። የፈለግሽውን ማድረግ ትችያለሽ። ተው ይዙ ላፍም ቢሆን እንደዚህ እንዳትለኝ። ላፌ ብቻ እኮ አይደለም የምር ከልቤ ነው ያልኩሽ። እንደሱ ስትለኝ እኮ ፍቅርህ የቀነሰ የጠላኸኝ ነው የሚመስለኝ። አዎ ጠልቼሻለሁ። አልወድሽም፣ አላፈቅርሽም። ያንቺም እንደዛ ይመስለኛል። ጠልተሽኛል። ለመለየት እኮ መጨቃጨቅና መጣላት አይጠበቅብንም። ቆየሽ እኮ እኔም መስማት ማክበር ካቆምሽ። ጥፋትሽ ደግሞ ልቤን ማሳዘንና ማስደንገጥ አቁሟል። ስለዚህ ከዚህ በኋላ አብሮ የሚያኖር ፍቅር ያለን አይመስለኝም። እና ምን እያልክ ነው? እኔ እንጃ። ከፈለግሽ መሄድ ከፈለግሽ መቆየት ትችያለሽ። ማለት ይሄ ጀብድ አይደለም። በእናታችሁ ተው። ካልፈለጋችሁ ያልኩት አልቀርም። ልክ ነው። ማለትም ጭራሽ መከራከሯ እኮ ነው። አሁን ፊት ለፊት እኮ ፍቅር የቀነሰ ነው ይመስለኝ ምናምን ነገር። ተው ካልፈለጋችሁ ሂዱ በቃ። እንዴ ወንዶች ምንም ማለት በሴት ስለተሰራ ነው። ኖ አይደለም። የሚያውቁት ነገር አለ እንትኖች። ኧረ ምረት ፈረዱን ይዛና በወንድም ስሩት። እኔ የለም እያልኩኝ አይደለም፣ ግን የከፋ ነው። የሴቶች የከፋ ነው። ሲይዙ አይታወቅም። ሪዘርቭ ግን አላችሁ ሁሉም 100% በሚባል ደረጃ። ሴቶች ግን ወንዶች ግን ቢኖራቸውም ያስታውቃሉ። ማለትም ይለፈልፋሉ ሄደው ለጓደኞቻቸው። ውስጣቸው እንትን ነው
ሻርፕ ነው በቃ እኛ ለማውራታችንን በምን እርግጠኛ ናችሁ ከጓደኞቻችን ጋር እንደውም የሆነት ለመናገር ሴራል ለማሰር የሴት ጓደኝነት በጣም አለ ግን እንዳታወጣበት አይደለም በወንዱም በሴቱም መልክ ልክ አይደለም እሱ እኛ ላይ ስለተነሳ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር በቀጣይ ዘና ፈታ የሚያደርጉ ቪዲዮዎች እስከምንገናኝ ባይ